ዛሬ ማለት ነው ህይወታችሁን የሚቀይሩ 5 አፕሊኬሽኖች ወይንም ደግሞ ሶፍትዌርም አላቸው ፕላትፎርምም አላቸው። ግን 5 በጣም ጠቃሚ የሆኑ ቱሎች ልትጠቀሙባቸው የሚገባችሁ ቱሎች እነግራችኋለሁ ማለት እነዚህ 5ቱ ግዴታ ማለት ነው በዚህ ዘመን ሊኖራችሁ ያስፈልጋል ማለት ነው። እንደ ግዴታ የስ የተጠቀማችሁበት ሊሆን ይችላል ወይንም ደግሞ አልተጠቀማችሁበት የሚሆናል። እሱን እኔ አላቅም፣ ሊኖራችሁም ላይኖራችሁም ይችላል። ነገር ግን እኔ የምጠቀምባቸውና በጣም ሰዓቴን ጊዜን ያቀለሉልኝ ነገር ስለሆነ ዛሬ ወደ እናንተ ሼር ላደርግ ወድጃለሁ ማለት ነው። ተከተሉኝ። በእርግጠኝነት ይህን ቪዲዮ ካያችሁ በኋላ ልታመሰግኑኝ ትችላላችሁ ማለት ነው። እነዚህን ቱሎች መጠቀም ስትጀምሩ ወይም ደግሞ እየተጠቀማችሁ ከሆነ ትክክል ነች፣ እነዚህ በጣም የሚጠቅሙኝ እየተጠቀምኩባቸው ያሉ ነገሮች ናቸው ልትሉ ትችላላችሁ ማለት ነው። ስለዚህ ወደዛው እንሄዳለን ማለት ነው። እንደነገርኳችሁ 5 ብቻ ናቸው ለዛሬ ይዤላችሁ የመጣሁት። በሚቀጥለው ሌላ ጨምሬ ይዤላችሁ እመጣለሁ ማለት ነው። ለመጀመሪያ ጊዜ የምታዩን ከሆነ አዚ ይባላሉ። ይሄ ደግሞ አዚ ኤዲተር ዩቲዩብ ቻናል ይባላል ማለት ነው። ስለዚህ ጠቃሚ ቪዲዮ የሚመቻችሁ ከሆነ ወይንም ደግሞ ቁም ነገር ለማየት የምትመጡ ከሆነ ይህ ቻናል እናንተ ነው ማለት ነው። ይህ ቪዲዮ ክሊክ አድርጋችሁ ስለገባችሁ በመጀመሪያ ቴንኪው አመሰግናችኋለሁ። ወደ ቪዲዮ እንሄዳለን ማለት ነው። በአንደኛ ደረጃ ላይ ያስቀመጥኩት ማለት ነው ኖሽን ነው። ስለ ኖሽን ማለት ነው ከዚህ በፊትም ሰርቻለሁ ማለት ነው። ኖሽን እንግዲህ አፕሊኬሽን አለው፣ ሶፍትዌር ፕላትፎርምም አለው ማለት ነው። ስለዚህ ኖሽንን የማታውቁ ከሆነ ይሄን ይመስላል ማለት ነው። ኖሽን ይሄን መጠቀም ከጀመራችሁ ማለት ነው በመጀመሪያ የምታገኙት ጥቅም ምንድን ነው? ስራችሁን ኦርጋናይዝ ማድረግ ትችላላችሁ ማለት ነው። ፕላን ታወጣላችሁ ለነገ ለተነገ ወዲያ የምትሰሯቸውን ኢቭን ለሳምንት ለወርም ሊሆን ይችላል፣ ለግለሰብ ይሆናል፣ እንዲሁም ደግሞ ለካምፓኒ፣ ለግሩፕ፣ ለማንኛውም ኦርጋናይዜሽኖች ስራዎች በጣም ስራንና ህይወትን የሚያቀል የመጀመሪያ ቱላችሁ የሚገባ ኖሽን ነው ማለት ነው። ተማሪም ብትሆኑ ልትጠቀሙበት ትችላላችሁ። ምናልባት ጥናታችሁን የምትወስዷቸውን ኮርሶች ሰዓታችሁን፣ እንዲሁም ደግሞ ሆምወርካችሁን፣ ጥናታችሁን፣ እንዲሁም ደግሞ ሌሎች ፊውቸር ላይ ያላችሁን ፕሮግራሞች ማለት ነው በዚህ ላይ ኦርጋናይዝ አድርጋችሁ ፕሮዳክቲቭ ሆናችሁ ንቁ ሆናችሁ ሰዓታችሁን በስነስርዓት ማኔጅ እያደረጋችሁ እንድትጠቀሙ ይረዳችኋል ማለት ነው። ኖሽንን ተጠቀሙ። በሁለተኛ ደረጃ ላይ ደግሞ ያስቀመጥኩት ቻትጂፒቲ ነው። ቻትጂፒቲ እንደምታውቁት ማለት ነው በአሁኑ ሰዓት የማያውቅ ሰው ብዬ አልገምትም። ሁላችሁም ታውቃላችሁ። የማታውቁ ከሆነ ምንም ችግር የለውም። ቻትጂፒቲ ማለት ኤአይ ቱል ሲሆን አፑ ደግሞ ይሄን ይመስላል ማለት ነው። ቻትጂፒቲ ማለት ነው ፕላትፎርምም አለው አፕሊኬሽንም አለው ላይክ ሶፍትዌርም አለው ማለት ነው። ቻትጂፒቲ በጣም ጠቃሚ የሆነ ኤአይ ነው ማለት ነው በዚህ ሰዓት ማለት ነው። አብዛኛው ሰው አለማችን ላይ ያለው ሰው የእውነት ነው የምላችሁ አለማችን ላይ አብዛኛው ሰው ማለት ነው ቢያንስ ማለት ነው አጋነንኩኝ አልበልና ማለት ነው 60% የሚሆነው ስራውን በኤአይ ነው የሚሰራው፣ በዛውም ደግሞ በቻትጂፒቲ ማለት ነው። ለምን? ሰዓት ሴፍ ስለሚያደርግ ማለት ብቻችንን ሆነን በራሳችን ሰርች አድርገን ሪሰርች አድርገን ሰርተን ስክሪፕት ጽፈን ማንኛውም ነገር ብናወጣውን ማለት ቻትጂፒቲ ማለት በጣም በፍጥነት ያንን ነገር ሁሉ ቀለል አድርጎ ይሰራልናል ማለት ነው። ስለዚህ ኤአይዎች ከሰው ልጅ ትንሽ እየቀደሙበት የመጡበት ነገር ምነው ሰዓት። የሰው ልጅ ከእነሱ በላይ ይሰራል፣ በእርግጥ አቅም አለ። ነገር ግን እነሱ ደግሞ እኛ ረጅም ጊዜ የሚወስድብንን ስራ በሰከንድ ውስጥ በመስራት ስለሚታወቁ ቻትጂፒቲ ትጠቀሙ ከሆነ ለሪሰርች ሆናችኋል። ስክሪፕቶችን ለመጻፍ ሊሆን ይችላል፣ ማንኛውም የማናውቃቸውን ነገሮች ሰርች አድርገን ለማግኘት ሊሆን ይችላል፣ ፎቶዎችን ጀነሬት ለማድረግ ሊሆን ይችላል፣ የተለያዩ ነገር ሆምወርኮችን፣ ጥናቶች እንሰራበት እንችላለን ማለት ነው። ብዙ ነገር እጠቀምበታለሁ እለት ከእለት ስራዬ እንደው ቻትጂፒቲ መጠቀም ሆኗል ማለት ይቻላል። ስለዚህ ቻትጂፒቲ ከሌላችሁ ቻትጂፒቲ ተጠቀሙ። ቻትጂፒቲ ፍሪም አለው ፔም የክፍያን ቨርዥን አለው ማለት ነው። በክፍያ ደግሞ የምትጠቀሙት በጣም አሪፍና ብዙ ነገር ያካተተ ነው ማለት ነው። እኔ እስካሁን በፍሪ ነው የምጠቀሙ ማለት ነው። ቻትጂፒቲ ተጠቀሙ። ሶስተኛ ደረጃ ላይ ደግሞ ያስቀመጥኩት ጉግል ትራንስሌት ነው ማለት ነው። ጉግል ትራንስሌት እንግዲህ እወላችሁ አሁን ቻትጂፒቲ እንጠቀም ከሆነ አሁን ብዙ ሰው ቻትጂፒቲ እንዲጠቀማሉ ኤአይዎች እንዲጠቀማሉ ምናምን የሚል ሰው አለ ማለት ነው። ለምሳሌ ለእንግሊዘኛ ማለት ነው በተለይ ለእኛ ሀገር እንግሊዘኛ እንችላለን እኛ ሁላችንም ማለት ይቻላል። ግን ከኤአይዎች ጋር ማለት ነው እነሱ በሚገባቸው እንግሊዘኛ በደንብ አድርጎ እንዲጽፍልን ጉግል ትራንስሌትን መጠቀም እንችላለን ማለት ነው። ቻትጂፒቲን ለመጠቀም ደግሞ ከፈለግን የቋንቋ ችግር ካለብን ጉግል ትራንስሌት በጣም አስፈላጊ ነው ማለት ነው። ጉግል ላይ ትራንስሌት ላይ
ከእንግሊዝኛ ወደ አማርኛ፣ ከአማርኛ ወደ እንግሊዝኛ እየቀየርን መጠቀም እንችላለን ማለት ነው። ይሄ ደግሞ አፑ ይሄን ይመስላል ማለት ነው። ስለዚህ የምንፈልገውን ነገር ሪሰርች ልናደርግ የፈለግነውን ነገር ቻትጂፒቲ ልንጠይቀው የፈለግነውን ነገር በአማርኛ እንጽፍና እንመጣና እዛው ላይ ትራንስሌት እናደርጓለን። ጉግል ትራንስሌት ላይ ወደ እንግሊዝኛ ወደ ፈለግንበት ቋንቋ ይቀይርልናል። ያው እኛ ብዙን ጊዜ ቻትጂፒቲ እንግሊዝኛ ለአበሾች ለእኛ ሰው ስለሆነ የምሰራው ይህን ቪዲዮ በአማርኛ ስለሆነ ብዬና ከዛ በኋላ በእንግሊዝኛ የሰጠንን ትራንስሌት አድርጎ የሰጠንን ጉግል ትራንስሌት ኮፒ አድርገን ወስደን ቻትጂፒቲ ላይ ፔስት እናደርገዋለን ማለት ነው። ከዛ ቻትጂፒቲ እንግሊዝኛችን በስነስርዓት ተደርቶ መልስ ይሰጠናል ማለት ነው። በዚህ አጋጣሚ ደግሞ ቻትጂፒቲ በአማርኛ የጠየቅነውን በአማርኛ እንዴት አድርጎ እንደሚመልስልን በሚቀጥለው ሌላ ቪዲዮ ሰራላችኋለሁ። ለዛሬ ይለፈን። ለዛሬ ብቻ ጉግል ትራንስሌት በጣም ጠቃሚ ነው እና ብዙ ቋንቋዎችን ሊተረጉምልን ይችላል። ስለዚህ ጉግል ትራንስሌትን ተጠቀሙ። ብዙ ሰዎችን ተርጉምልኝ ይህ ምንድን ነው የሚለው ምናምን የሚለው በትምህርት ቤትም ላይ ከሆናችሁ የተለያዩ ዩሮፕ ላይ አሜሪካ፣ ካናዳ ምናምን የምትኖሩ ሰዎች ማለት ነው ትምህርት ቤት ላይ እንግሊዝኛ ያልገባችሁ ነገር ካለ በጉግል ትራንስሌት መጠቀም ትችላላችሁ ማለት ነው። ሁልጊዜም ጉግል ትራንስሌትን መጠቀም ሳይሆን እንደዚህ ጽሁፎች ምናምን ንባቦች ከሆኑ በጉግል ትራንስሌት ተጠቀሙ። ምንም ማለት አይደለም። ጊዜያችሁን ሴፍ ታደርጋላችሁ ማለት ነው። ደግሞ የምናገኘው ማለት ነው ኖት ቡክ እንግዲህ እኔ በጣም የምጠቀምበት ነገር ነው እና ኖት ቡክን በደንብ ተጠቀሙ ማለት ነው። ለምሳሌ ማንኛውም ነገር ምትረሱ ከሆነ ለምሳሌ ፓስወርድ እዛ ላይ ጽፋችሁ ማስቀመጥ ትችላላችሁ። የተለያዩ ዌብሳይት ላይ የምትጠቀሟቸውን ፓስወርዳችሁ ልትጽፉ ትችላላችሁ። የተለያዩ ናሽናል ኢንሹራንስ ነንበራችሁን፣ አይቲ ነንበር የሚባለውን ታክስ ነንበራችሁን እዛ ላይ ታስቀምጡ ትችላላችሁ። በጣም ኢምፖርታንት የሆኑ ነገሮችን የምትረሷቸውን ነገሮች እዛ ላይ ማስቀመጥ ትችላላችሁ። ማስታወስ የምትፈልጓቸውን ነገሮች እዛ ኖት ላይ ብትጽፏቸው እዛ ላይ ይቀመጣሉ ማለት ነው። የትም አይሄዱም። ብዙ ሰው ማለት ነው ብዙ ነገሮችን እዛ ላይ ያስቀምጣል ማለት ነው። እዚህ ሀገር የተለያዩ ነገሮች ዲጂታል እየሆኑ ስለሆነ ማለት ነው እያንዳንዱ መስሪያ ቤት የራሱ የሆነ ዌብሳይት አለው። እዛ ውስጥ ገብታችሁ ሳይን አፕ አድርጋችሁ ምናምን ነው ሰርቪስ እንድታገኙ ነው ብዙ ጊዜ የምትደረጉት ማለት ነው። ስለዚህ ለእያንዳንዱ ዌብሳይት አንድ አይነት ያው ፓስወርድ ምናልባት አንጠቀም እንችላለን። የተለያዩ ፓስወርዶች ሊሆናል የምንጠቀመው። ፓስወርዳችን የምንረሳ ከሆነ የትምህርት ቤት መግቢያ ሎጊን ፓስወርድ ሊሆን ይችላል፣ የስራ ቦታ ሊሆን ይችላል፣ የዩቲዩባችን ማንኛውንም ነገሮች እዛ ኖት ላይ ማስቀመጥ እንችላለን። ማስታወስ የምንፈልጋቸውን ነገሮች እንዲሁም ደግሞ የሰራናቸውን ወደፊት ልንሰራቸው የምንፈልገው በጣም ብዙ ነገር ማለት ነው ኖት ላይ ማስቀመጥ እንችላለን ማለት ነው። ኖት ላይ ስልክ ወይንም ደግሞ ፒሲ በምንቀይርበት ሰዓት እዛኛው አዲሱ ፒሲ ላይ ወይም አዲሱ ስልክ ላይ ኢሜይላችን በስነስርዓት ካስገባን ከዚህ በፊት የጻፍናቸውን ኖት ላይ እንዳለ እናገኛቸዋለን ማለት ነው። አዎ እዛ ላይ የጻፍናቸውን በፓስወርዳችን አማካኝነት እናገኘዋለን ማለት ነው። በትክክል ብቻ ኢሜይላችንና ፓስወርዳችን ማስታወስ ብቻ ነው ከኛ የሚጠበቀው ማለት ነው። ስለዚህ ኖት ተጠቀሙ። ኖት በጣም አሪፍ ነገር ነው። በተለይ ደግሞ አይፎን ላይ ያላችሁ ሰዎች ኖትን ተጠቀሙ። ኖት ይህን ይመስላል። ሶስተኛ ደረጃ ላይ ደግሞ የምናገኘው ዩቲዩብ ነው። ዩቲዩብ ማለት ነው ሁሉም ሰው ይጠቀማል። ዩቲዩብ የማይጠቀም ሰው አለ ብዬ አልገምትም ማለት ነው። አሁን በተለይ የተለያዩ ፕላትፎርሞች ላይ የተለያዩ ቲክቶክ ላይ ምናምን ሲሄድ ብዙ ልጆች ከታች ሆነው ሰዎችን ሲለምኑ ያለው በእናትህ እንዴ ነው ንገረኝ፣ እከሌ እንዴት ነው ንገረኝ። ሰዎችን መለመን አይጠበቅባችሁ። ማንኛውም የምትፈልጉትን ነገር ማወቅ የምትፈልጉትን ነገር መታችሁ ዩቲዩብ ላይ ጽፋችሁ አስገብታችሁ ሰርች ማለት ትችላላችሁ ማለት ነው። ዩቲዩብ ደግሞ ደስ ከሚለው ነገር ማለት እያንዳንዱ ሰው ስለሚሰራው ነገር በቪዲዮ ስለሆነ ቶሎ የመረዳት አቅም ይኖራችኋል ማለት ነው። ስለዚህ ዩቲዩብ ላይ ማንኛውንም ነገር ፈልጋችሁ አታጡ። ምናልባት በአማርኛ ወይም ደግሞ በእኛ ሀገር ቋንቋ ያልተሰሩ ሊሆኑ ይችላሉ፣ ግን በውጭ ሀገር ኮንቴንት ክሬተሮች ያልተሰራ ምንም ነገር የለም ማለት ነው። ዩቲዩብ ላይ መታችሁ ፈልጋችሁ የምታጡት ምንም ነገር የለም። ትምህርት፣ ለስራ፣ ለውበት፣ ለአለባበስ፣ ለፕሮዳክቲቭ፣ ለንባብ፣ ለጥናት፣ ማንኛውንም ለንግድ የትኛውንም ነገር ብትፈልጉ ዩቲዩብ ላይ ታገኛላችሁ ማለት ነው። ጥያቄ የሆነባችሁ ነገር ካለ ለማወቅ የምትፈልጉት ነገር ካለ ምንም መጨነቅ አያስፈልጋችሁ። ዩቲዩብ ላይ ነው ያንን ነገር ጻፉ፣ ሰርች አድርጉ፣ ታገኙታላችሁ። በአማርኛ ካጣችሁት በእንግሊዝኛ ሰርች አድርጉ፣ ያንን ነገር ታገኙታላችሁ ማለት ነው። አንድ ዩቲዩበር ግልጽ አልኩ ካልሰራላችሁ ሁለተኛ፣ ሶስተኛ ያንን በጻፋችሁ ቁጥር ያ ኪወርድ ከገባ
ብዙ ነገሮች እንደ ድሮ ያመጣላችኋል ማለት ነው። 3፣ 2፣ 4 ቪዲዮዎች ብታዩ ከዛ በኋላ ማወቅ የፈለጋችሁትን መረዳት የፈለጋችሁትን ነገር በጠቅላላ እዛ ላይ ማግኘት ትችላላችሁ ማለት ነው። ብዙን ጊዜ ትምህርትም ላይ ሊሆን ያልገባችሁ ነገር ካለ መታችሁ ሰርች አድርጎ ዩቲዩብ ላይ አስተማሪያችሁ ግልጽ ያላረገላችሁ ነገር ካለ ዩቲዩብ ላይ መታችሁ ሰርች አድርጉ። በእንግሊዝኛ በአማርኛ በተለያዩ ኮንቴንቶች የተሰሩ የተለያዩ ቋንቋዎች የተሰሩ ኮንቴንቶች ስላሉ ታገኛላችሁ። ግልጽ ይሆንላችኋል ማለት ነው። ምንም ነገር በአሁን ሰዓት በህይወታችን ጥያቄ የሚሆንብን ነገር የለም ማለት ነው። እድሜ ለቴክኖሎጂ እና ለፕላትፎርሞች ማለት ነው። እና ይሄን ክሬት ያደርጉ ሰዎች ረት ምስጋና ይገባችኋል ማለት ነው። ዘመኑ ተቀይሯል። ራሳችንን አፕግሬድ ማድረግ አለብን። የምንፈልገውን ነገር ጠቅላላ ማለት ነው ከምንፈልገው ፕላትፎርም ላይ ሰርች በማድረግ ማግኘት እንችላለን ማለት ነው። ዩቲዩብ የራሳችሁ ባይኖራችሁ ራሱ ዩቲዩብ አፕሊኬሽን ካወረዳችሁ በኋላ ዩቲዩብን የሚያውቀው ይኖራል ብዬ አልገምትም። ለዛ ነው ዩቲዩብ ነው። የምትፈልጉትን ነገር መታችሁ ሰርች በማድረግ ማግኘት ትችላላችሁ። እንዲሁም ደግሞ ጉግል ላይ ሄዳችሁ ሰርች በማድረግ የምትፈልጉትን ነገር ጥያቄ የሆነባችሁ ነገር ማወቅ ትችላላችሁ ማለት ነው። ለዛሬ እንግዲህ እነዚህ 5 ጠቃሚ ይሆናሉ ብዬ ያመጣሁላችሁ ነው ማለት ነው። በእውነት ከነዚህ ውስጥ የምትጠቀሙት አፕ የትኛው ነው? እስከዛሬ የተጠቀማችሁ ያለው እና እስከዛሬ ደግሞ ያልተጠቀማችሁት ዛሬ ከኔ የሰማችሁት ካለ ከታች ፕሊስ ኮመንት ላይ ያስቀምጡልኝ ማለት ነው። ይህ ቪዲዮ ጠቃሚ የሆነ ካገኛችሁት ፕሊስ